የሚባለው አሁን ለምሳሌ በኢንዱስትሪ ፓርኮችም በማኑፋክቸሪንግ ኤሪያ ከኢንዱስትሪ ፓርክ ውጪ ማለት ነው 1200 1500 2500 ነው ያለው 1000 ይጀምራል 1200 1500 2000 በጣም ኃላፊ ደረጃ ማለት ትንሽ እንደ ካፖ የሚያስተባብሩ አሉ አሁን ኢንዱስትሪ ፓርክ ላይ 2000 ነው ደሞዛቸው የነ 2000 ምን ነው ማለት ነው ታክስ ይደረጋል እሱ ከ600 በላይ ከሆነ ታክስ ይደረጋል ያ ማለት 1000 የሚያገኘው ሰራተኛ 1200 አግኝተው 2000 ድረስ አግኝተው አሁን በኢትዮጵያ ውስጥ መኖር ይቻላል ወይ ለዚህ ነው ዝቅተኛ የደሞዝ ወለል እንዲወሰን ስንጠይቅ የደሞዝ ወለል የሚወሰነው በልቶ ያለ ካላደረ ሰው እንዴት ነው ምርታማነት የሚጠበቀው በልቶ ያለ አደረ ሰው በባዶ ሆዱ ምርታማ ይሆናል ተብሎ ይጠበቃል ወይ ስለዚህ ለዚህ ነው እኛም ጥናት እያደረግን ነው ያለነው ጥናት ላይ በተመሰረተ መልኩ ቦርዱ ተቋቁሞ ጥናት ተደርጎ ዝቅተኛ የደሞዝ ወለል ይወሰን ነው ያለው ይሄን አይልዩን ብለን አልጠየቅንም ጥናትን መሰረት አድርጎ ይወሰን የኑሮ ሁኔታ የሚል ነውና ከዚህ አንፃርም ነው ዝቅተኛ የደሞዝ ወለልን ከስራ ግብር ጋር የተገናኘ ምን ጠይቅ